ታሪክ በኢትዮጵያውያን እጅ ዳግም ተጽፏል። በኢትዮጵያ የዩቲዩብ መድረክ ቀዳሚ ስፍራ የሚይዘው አቤል ብርሃኑ የወይኗ ልጅ አሁን ደግሞ አህጉራዊ ክብረ ወሰን አስመዝግቧል። በመላው አፍሪካ ከፍተኛ ተከታይ ካላቸው የጉዞና የመረጃ ቭሎገሮች መካከል ሶስተኛ ደረጃን በመያዝ የሀገራችንን ስም በዓለም አቀፍ መድረክ በደመቀ ሁኔታ አንስቶታል። እንደ ወዴ ማያና ከርትዝ ካዝ ካሉ የአፍሪካ የዩቲዩብ ቱባዎች ጋር በአንድ መድረክ ተሰልፏል። በዋናው ቻናሉ 1.9 ሚሊዮን እንዲሁም በሁለተኛው ቻናሉ 1.5 ሚሊዮን ተከታዮች በማፍራት ይኸው ዛሬ የድል አክሊሉን ደፍቷል። ይህ ውጤት ለአቤል ብቻ ሳይሆን ለጠቅላላ ኢትዮጵያ የዲጂታል ሚዲያ ታላቅ ምዕራፍ ነው። ለአንዳንዶች ሁነኛ የመረጃ ምንጭ፣ ለሌሎች ደግሞ ከሀገር ሀገር እየዞረ ድንቅ ታሪኮችን የሚያቀርብ አስጎብኚ የሆነው አቤል ብርሃኑ 62 ጊዜ ወድቆ 63ኛውን ለሞከረ ሰው ዓለም እንዴት እንደምትገዛለት ያሳየ ዘመናችን ድንቅ ስኬት ነው። በ4 ሰዓት ውስጥ የ7000 ሰው እይታ ለአንዳንዶች ተራ ቁጥር ሊሆን ይችላል። ለአቤል ብርሃኑ ግን ህይወቱን የቀየረች ድንገተኛ ታምር ነበረች። ዛሬ በአፍሪካ ደረጃ ከፍተኛ ተከታይ ካላቸው የጉዞና የመረጃ ቭሎገሮች መካከል ሶስተኛ ደረጃን በመያዝ ስሙን በወርቃማ ቀለም ያስመዘገበው የሆነው ልጅ እዚህ ደረጃ ላይ ለመድረስ 62 ቪዲዮዎችን ለባዶ ስክሪን ለቋል። ዛሬ የኢትዮጵያን ስም በአፍሪካ አደባባይ ከፍ ስላደረገው ስለዚህ ብርቱ ወጣት አስገራሚ የህይወት ውጣ ውረድና ስኬት በዝርዝር እንነግራችኋለን። ወደ ታሪኩ ከመግባታችን በፊት ግን የቻናላችን ቤተሰብ ካሉላችሁ አሁኑን ሰብስክራይብ የምትለዋን ቁልፍ በመጫን የቤታችን ቋሚ ደንበኛ ትሆኑ ዘንድ ተጋብዛችኋል። ይህ ዛሬ የምናየው አስደናቂ ስኬት ግን በአንድ ጀንበር የተገኘ ድንገተኛ እድል አይደለም። አቤል ብርሃኑ ዩቲዩብ ላይ ቪዲዮ መጫን ከጀመረ ዛሬ 9 ዓመታት ተቆጥረዋል። ያኔ ኢንተርኔት ለብዙዎቻችን ባዕድ በነበረበት የዩቲዩብ ክፍያና አሰራር ጨርሶ ባልታወቀበት ጊዜ እሱ ግን እስኪ ልሞክረው ብሎ የልጅነት ህልሙን ሰንቆ ተነሳ። በወቅቱ ይሰራቸው ከነበሩት የቴሌቪዥን፣ የሬዲዮ የማስታወቂያ ስራዎች ጎን ለጎን ዩቲዩብን እንደ አማራጭ መንገድ ነበር የጀመረው። ህይወቱን ሙሉ በሙሉ እንደሚቀይረው፣ በአፍሪካ ደረጃ ስሙ እንደሚጠራና በሚሊዮኖች የሚቆጠሩ ተከታዮችን እንደሚያፈራ ግን ያኔ ጨርሶ አልገመተም ነበር። ጉዞው ግን እጅግ አድካሚና ተስፋ አስቆራጭ ነበር። ለአንድ ዓመት ሙሉ ቪዲዮዎችን የሚመለከተው ሰው አልነበረም ማለት ይቻላል። 62 ቪዲዮዎችን በተከታታይ ቢጭንም ተመልካቾቹ ከሁለት ሰው ወደ 9 ሰው ብቻ ነበር የሚያድገው። በቀን በቀን እየደከመ መረጃዎችን እያጠናቀረና እየቀረጸ ቢለቅም ማንም ግድ አልሰጠውም ነበር። ማንኛውም ሰው ተስፋ ቆርጦ በሚያቆምበት ይህ ስራ አይሆንኝም ብሎ በሚርቀበት በዚያ አስቸጋሪ ወቅት አቤል ግን በራሱ ላይ ትልቅ እምነት ነበረው። ወደ ኢንተርኔት ካፌዎች እየሄደና እንዴት በኦንላይን ቢዝነስ እንደሚሰራ ዓለም የት እንደደረሰች ለማየት ሌት ተቀን ይተጋ ነበር። በዩቲዩብ እምነት ነበረኝ፣ አንድ ቀን ስኬት ላይ እንደምደርስ እርግጠኛ ነበርኩ የሚለው አቤል ያ የጽናት መንፈሱ ዛሬ ላለው ክብር ትልቁን ድርሻ ይዟል። ታምሮ የተከሰተው ልክ በ63ኛው ቪዲዮ ላይ ነው። ያን ቀን አቤል የባህል ፕሮግራም ሬዲዮ ላይ እየሰራ አድሮ በጣም ደክሞት ነበር። ወደ ቤቱ ሲመለስ ግን ከመተኛቴ በፊት አንድ ነገር ለስራ ብሎ አሰበ። የአንድን የሀገር ውስጥ ባንክ መግለጫ ተከታትለው የምስራች ውጭ ያላችሁ በሀገራችሁ የቤት ባለቤት ልትሆኑ ነው የሚል ርዕስ ያለው ቪዲዮ ሰርቶ ለቀቀ። ከዚያም ወደ መኝታው አመራ። ከ5 ሰዓታት እንቅልፍ በኋላ ሲነቃ ግን ያየውን ማመን ከበደው። ለቀናትና ለሳምንታት 3 እና 4 ሰው ብቻ ያየለት የነበረው ቻናል ያችን ቪዲዮ በ4 ሰዓታት ውስጥ ብቻ 7000 ሰው ተመልክቶት ነበር። የዩቲዩብ ቻናሉ በአስተያየቶች ተጥለቀለቀ። ሰብስክራይበሮቹ ከጠበቀው በላይ በሺዎች መጨመር ጀመሩ። እስከዚያች ቪዲዮ ድረስ በሳንቲም ይቆጥር የነበረው ገቢ ተቀይሮ በአንድ ቪዲዮ ብቻ $100 አገኘ። ከዚያም ቀን በኋላ የወይኗ ልጅ ወደ ኋላ አላየም። ከፍተኛ እይታ ካስገኘለት ቪዲዮ 2 ወራት በኋላ ሌሎች ስራዎችን አቁሞ ፊቱን ሙሉ በሙሉ ወደ ዩቲዩብ አዞረ። የጎንዮሽ ስራው የነበረው የዩቲዩብ ዋነኛ መተዳደሪያውና የህይወቱ ስራ ሆነ። የራሱን ድርጅት አቋቋመ። አስፈላጊ ቁሳቁሶችን አሟላ። ዩቲዩብ በአንድ ወር የሚከፍለውን ክፍያ የ50 እና የ60 ሰዎች ድምር ደሞዝ ሊሆን እንደሚችል በተረዳ ጊዜ ስራውን በፕሮፌሽናል መንገድ መምራት ጀመረ። በአሁኑ ወቅት አቤል 11 ሰራተኞችን በቋሚና በጊዜያዊነት ቀጥሮ ያሰራል። በአዲስ አበባ ካለው ዘመናዊ ቢሮ በተጨማሪ በአሜሪካ ለመስራት የሚያስችል ፍቃድ ያለው ሲሆን በአጠቃላይ 5 የዩቲዩብ ቻናሎችን በስኬት ያስተዳድራል። ሁለቱ ቻናሎቹ ከ1 ሚሊዮን በላይ ተከታይ በማፍራታቸው የዩቲዩብን ወርቃማ ሽልማት ጎልድ ክሬተር አዋርድ ሲያገኙ፣ የተቀሩት ደግሞ ከ100 ሺህ በላይ ተከታይ ስላላቸው የብር ሽልማቶችን ሲልቨር ክሬተር አዋርድ በቤቱ አቆይቷል። ዛሬ በአፍሪካ ደረጃ 3ኛ መውጣቱ የ9 ዓመታት የጽናት የትግልና የማይሰበር ተስፋ ውጤት ነው። ለአንዳንዶች ሁነኛ የመረጃ ምንጭ፣ ለሌሎች ደግሞ ከሀገር ሀገር እየዞረ ድንቅ ታሪኮችን የሚያቀርበው አስጎብኚ የሆነው አቤል ብርሃኑ 62 ጊዜ በ63ኛው ነው የተነሳው። የአቤል ታሪክ የሚያስተምረን ትልቁ ቁም ነገር ተስፋ ለመቁረጥ ነው። ዛሬ የምትሰሩት ስራ ተመልካች ባይኖረውም ነገ ግን ዓለም የምታደንቀው ታሪክ ሊሆን ይችላል። አቤል ብርሃኑ ለኢትዮጵያውያን ወጣቶች መንገድ ጠራጊ ሆኗል። ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየታችሁን በኮሜንት መስጫው ላይ ያስፍሩልን። ስለተከታተላችሁን እናመሰግናለን።